ሰላም ጋይሶች፣ አሁን የኔትወርኩን ነገር አሳያችኋለሁ። እንዴት እንትን እንደምንል ኔትወርኩ እንደሚስተካከል አሳያችኋለሁ ማለት ነው። እንየው። አሁን የማይሰራላችሁ በተለይ ሌፍት ጮት የማይሰራላችሁ ከሆነ እሱን ቀላል መፍትሄ አሳያችኋለሁ። እዚህ ጋር ትገባላችሁ። ከዛ ግራፊክስ ኦፕሽን የሚላለ እሱን ትነካላችሁ። እኔ ጋር አውቶ 60 ኤፍፒኤስ ይላል። 30 ኤፍፒኤስ ታርጉታላችሁ። ይሄኛውን ደግሞ ሃይ ሚሊዮን ሎ ታርጉታላችሁ። ከዛ ኦኬ። አሁን ደግሞ በደንብ ነው የሚሰራው ማለት ነው። እኔ ግን በነበረበት እንዴት ስለምፈልግ እንትን እለዋለሁ ማለት ነው። ኔትወርኩን እንደነበረ ስታደርጉት እንትን ይልባችኋል። ኔትወርኩን እንደነበረ ስታደርጉት ደጋፊዎች አንቀሳቀሱ ምናምን እና ደጋፊዎቹ እናም ስለማይንቀሳቀሱ እንትን ይልባችኋል ማለት ነው። ስለዚህ እንትን ብታደርጉት አሪፍ ነው የምላችሁ። ሌላኛው ደግሞ ባለፈው ያላሳያችሁ ነገር ነበረ። እሱን ደግሞ እናሳያችሁ። እዚህ ጋር እንግሊሽ እና ስፔኒሽ ብቻ እንደነበር ይታወቃል። አሁን ግን እንደገና ፖርቹጊዝ እና አረቢክ እና ቱርኪሽ ተጨምሯል ማለት ነው። 3 ተጨምሯል። ፖርቹጊዝ፣ አረቢክ እና ምናምን ተጨምሯል። እናም አፕዴቱ ላይ ከተደረጉት ነገሮች አብዛኛው ብዙ ነገሮች ነው ያሉ። እናም አፕዴቱ ላይ እንዳሳያችሁ ፋንዘር የሚባል ሴንተር መጥቷል። እና ሌላ የነገርኳችሁ ነገር በአፕዴቱ ላይ እዚህ ጋራ ላይቭ ስትጫወቱ ኢሞጂዎቹ እና ይጨምራሉ። ግን የጨመረ ኢሞጂ የለም። እንደምታዩት ሁሉም የነበሩ ነው እና በቅርቡ ይመጣል። አሁን ይሄ ቻምፒዮን ቶርናመንት ነው የሚለው ወርልድ ቶርናመንት ብሎ ይመጣል ነው የምላችሁ። እናም ታክሳችሁን ለመቆየት ሞክሩ። ሌላኛው እና ይሄኛውን ከበላችሁ በኋላ በዚህ ስጣችሁ ወደ ፊትነስኮች መቀየር አለባችሁ። ከዛ በኋላ ወይም ወደ ቴክኒካልኮች ከዛ በኋላ ተጫዋቾቻችሁን ትጨምራላችሁ ማለት ነው። እንደዚህ ያደርጋችሁ ተጫዋቾቻችሁ ማስሞላችሁ ያላችሁ። እናም የዛሬ ቪዲዮአችን ይሄን መስል ነበረ። በቀጣይ ቪዲዮ እንገናኛለን። ዛሬ ትንሽ ጉንፋን ስለያዘኝ ይቅርታ ጠይቄያለሁ። ቻው።